እነሱን እየወሰድክ ልምድ ብትሰጣቸው ነገ በጣም ቶሎ ለምደው መልሰው ይጠቅሙሃልና በቀጣይ እኔ ከነዚህ ልጆች ከኛ ከ17 ዓመት በታች ልጆች ገብቶ ይጫወቱ ሳይሆን ብሔራዊ ቡድኑ ጋር አብረው ሆኖ የማች ዴይ ኤክስፒሪየንስን እንዲያገኙ በዛ ውስጥ እየለመዱ እንዲሄዱ ይደረጋል የሚል ተስፋ አለኝ። ደግሞ መሆንም አለበት ብዬ አስባለሁ። ቤኔዘር ለኤፊሶን ለግብ ጠባቂው ተመስገን ሰጥቶታል። ተመስገን ተሳሳተ። እጅግ በጣም አስገራሚ ነው። ሌላኛው ተከላካይ አስዳዳለ ድንቅ ነው። በአስደናቂ ሁኔታ የኢትዮጵያ ብሔራዊ ቡድን ምን አይነት አስገራሚ አጀማመር ነው! የኢትዮጵያ ብሔራዊ ቡድን ዳዊት ካሳው የመጀመሪያው ግብ ለኢትዮጵያ ብሔራዊ ቡድን አስቆጠረ። ዳዊት ካሳው እጅግ በጣም አስገራሚ ነው። እዚህ በኢትዮጵያ የግብ ክልል ላይ የነበረውን ስህተት እነሆ ድንቅን አረመውን በቀጥታ ግብ ጠባቂው ዳዊት ካሳው የመጀመሪያውን ግብ አስቆጥሮ እነሆ ታዳጊዎቹ የኢትዮጵያ ብሔራዊ ቡድን የዛሬ ኦፍሳይድ ላይ አልነበሩምና ዳዊት የሚገርም ኳሱን ኮንትሮል ያደርገበት መንገድ እርጋታውና የመጨረሻው ተቹን ይኸውልህ ተመልከትልኝ በእናትህ ረጋ ብሎ ነው የጨረሰው። በቃ ጭንቅንቅ አልነበረበትም ምን አልነበረበትም እና አንድ የፊት ለፊት አጥቂ ከአንድ በረኛ ጋር ሲገናኝ ፊት ለፊት እንደዚህ አይነት ኮንፊደንስ ያስፈልገዋል ቀለል አድርጎ ለመጨረስ ማለት ነውና ዳዊትም ቀለል አድርጎ ነው መጨረስ የቻለው። ታዳጊዎቹ ገና ከመጀመሪያው ጀምሮ ብልጫን ወስደው ጎል ለማስቆጠር ጥረት እያደረጉ ነበርና ይገባቸዋል። በደንብ መምራታቸው በደንብ እጅግ በጣም አስገራሚ ነው። ዳዊት ካሳው የባህር ዳሩ ተወላጅ በ3 ፖይንት ሉክ ያሳለፈ ነው የሚገኘው። ቢኒያም አብርሃ በቀኝ መስመር ላይ ለድንቅነህ ወልደ ዮሐንስ ሰጥቶታል። ድንቅነህ ወልደ ዮሐንስ ለኤፊሶን ተሳሳተ። ግን ግብ ጠባቂው ተመስገን ኳሱን በቀላሉ ተቋጥሮ በረዥሙ መታሱ የመታው ኳስ ዛሬ አስቸጋሪ ተጫዋች አምላኬ! ምን አይነት አስደናቂ ጎል ነው! አንጠለጠለው! ዳዊት ካሳው ለራሱም ለብሔራዊ ቡድኑ ሁለተኛውን ግብ አስቆጠረ እና ዳዊት ካሳው ምን አይነት አስገራሚ ጎል ነው ያስቆጠረው! ከርቀት ነው አንጠለጠለው! ዳዊት ካሳው ምን አይነት ጎል የተመለከትነው ዞላ! እጅግ በጣም የሚያስደንቅ ጎል። በእርግጠኝነት ስቴዲየም ውስጥ ያሉ ተመልካቾች ሪፕሌይ ቢያዩ ደስ ይላቸዋል። ስክሪን ኖሮ ስቴዲየም ውስጥ በጣም የሚያስደንቅ ጎል ነው የተቆጠረው። በዩቲዩብ የሚመለከቱን ተመልካቾቻችን ሪፕሌውን በደንብ መመልከት ይችላሉ። ዳዊት ካሳው እንዴት አይነት አስደናቂ ቮሊን ያስቆጠረው! በረኛው ምንም አይነት እድል አልነበረውም። ለምን በረኛ ስህተቱ እንደ ፈንጀምከኝ ቀጥታ ጎል ነው። ለሌላ ስህተትን ለማረም የሚሰጥ እድል አይሰጥም። ወዲያው ጎል ይቆጠራል። ዳዊት ካሳው የኢትዮጵያ ብሔራዊ ቡድን ፍጹም ቅጣት ምት ተገኘ። ጨዋታው በተጀመረ ሁለተኛው 45 ክፍለ ጊዜ በተጀመረ በ5ኛው ደቂቃ ምን አይነት አስደናቂ ተጫዋች ነው ዳዊት ካሳው! የእሱ ስራ ነው። ፕሬስ አድርጎ ተጫዋቹን ጫና ውስጥ ከቶ ነጥቆት ሲሄድ ነው ጥፋት የተሰራበትና ኢቭን አወዳደቁ ራሱ የአጥቂ ነው። እጅግ በጣም ነው የሚማርከውና ቢለቁለት ሃትሪክ ቢሰራ ደስ ይለኛል። ዳዊት ካሳው ቢኒያም አብርሃ ፍጹም ቅጣት ግን እኛው ዳዊት እንዲመጣ አይ ቢኒያም አብርሃ ይዞታልና አይ ቲንክ የብሔራዊ ቡድን የተሾመው ፍጹም ቅጣት መቼ እሱ ከሆነ እሱ ነው መምጣት ያለበት። እንትና ሃትሪክ እንዲሰራ እንዳይሰራ ተብሎ የሚለቀቅ ነገር የለም። ከለቀቀ የሚለቀው እሱ ነው እንጂ ቢጫ ካርድ ለ15 ቁጥሩ ክርስቶፈር ላክሊስሬ ለቆለታል። በጣም አስገራሚ ነው። እንዴት ያለ መከባበር ነው! ደጋፊውም ከፍተኛ የሆነ ያው አድናቆት እየሰጠው ነው። ደግሞ ይሄ የአምበልነት ባህሪ ዳዊት ካሳው በታሪክ የመጀመሪያውን በኢትዮጵያ ብሔራዊ ቡድን 3 ሃትሪክ ለመስራት በዝግጅት ላይ ይገኛል። ዳዊት ካሳው የኢትዮጵያ ብሔራዊ ቡድን አስፈሪው የዚህ የምስራቅና መካከለኛ አፍሪካ ዋንጫ ቡድን ነው ማለት ይቻላል። ዳዊት ካሳው በግራው ነው የሚመጣው። አቋቋሙ በግራው እግሩ ሊመታ ይመስላል። ምናልባት
አይደለ? ኦኬ። ኧረ ዳዊት ካሳው ተንደረደረ። አስቆጠረ! ዳዊት ካሳው ለራሱ ለኢትዮጵያ ብሔራዊ ቡድን ሶስተኛውን ግብ አስቆጠረ። ሶስት አሰራ ሃትሪክ ዳዊት ካሳው ነው። ከባህር ዳር ጣና ሰማይ ስር የፈለገ የተገኘው አስደናቂ ኮከብ ዳዊት ካሳው የኢትዮጵያ ብሔራዊ ቡድን ቀጣይ ተስፋው ምናልባት አሁን ላይ ፍሬውም አሁን ላይ ምናልባትም ተስፋን እየተመለከትን ይሆናል። ቀጣይ ግን ፍሬውን ከዚህ ተጫዋች በዋናው ብሔራዊ ቡድን እንደምንለቅም እርግጠኞች መሆን እንችላለን። ዳዊት ካሳው ምን አይነት አስደናቂ አጥቂ ነው! ዳዊት ካሳው ሶስት ሃትሪክ ሰራ። በብሔራዊ ቡድን መለያ ለራሱም የመጀመሪያው ሃትሪክ ሆኖ ነው ተመዘገበለት። ዳዊት ካሳው ደቡብ ሱዳኖች ዛሬ በኢትዮጵያ ብሔራዊ ቡድን እንዳልነበሩ እየሆኑ ነው የሚል እንደዚሁ አለና በጣም የሚያስደንቅ ቡድን ነው። አሁን ራሱ ተቀይሮ የገባው 11 ቁጥር ለባሹ ከናን ቡድኑን በተለይ ወደፊት ድራይቭ ኢትዮጵያ ምን አይነት አስደናቂ ጎል ነው! እንዲሁ ስለሺ ባደገ የቅዱስ ጊዮርጊሱ ተስፈኛ የኢትዮጵያ ብሔራዊ ቡድን አራተኛውን ግብ አስቆጠረ። ለራሱ የመጀመሪያውን እንዲሁ በመጀመሪያው 45 ክፍለ ጊዜ ስለዚህ ተጫዋች ብዙ ነገር ስትለን ነበረ። ተቀይሮ ገብቶ 10 ደቂቃ ብቻ ነው የፈጀበት። አንተ ያልከውን ወደ ተግባር ለመቀየር በጣም አስገራሚ ነው። ደግሞ ቦታው 9 ቁጥር ላይ ሆኖ ከቢኒያም ስናገኘው የነበረው ከዳዊት ካሳው ሲገኝ የነበረውና አገልግሎት አላቋረጠም። ልጁ ጎበዝ ማለት እንደ አንድ አጥቂ ፖዚሽኑ የሚያስፈልጋቸው ነገሮች እየሰራ ነበር፣ አስቆጠረ። በዚህ እንቅስቃሴ ደቡብ ሱዳኖች ኦፍሳይድ ነው ብለው የጨዋታው እንቅስቃሴ ተዘናግተው ቆመው ነበረ። ዳኛ ፊሽካ እስካላሰማ ድረስ ኳስ ይቀጥላል። ምንም ቢሆን ይቀጥላል። እውነት ነው። እንየው የሚያሳየን ይሄንን ነው። በካታ ጁኒየር ዊልሰንን እንዴት አድርጎ ማሸማቆት ያለፈው ኤርሚ የቀኝ እግር ተጫዋች ነው። ይሄንን የመሰለ ፓወር ያለው ምት የመተው በግራው ታዳጊ ነው። ግን በሁለት ትንሳኤ አልፎት ካለፈ በኋላ እንዲሁ የኤፍሬም ጋር ተመስገን ከበደ ታደሰ ጋር ተፋጧል። አምበሉ ፓኖም ሾልዦ አፓኖም ሊመታ ነው። ከግብ ጠባቂው ተመስገን ጋር ተፋጧል። ምናልባት ወደ ጨዋታ ተመልሳቸው የሆነ ይቺ ፍጹም ቅጣት ምት አብረን እንመለከተዋለን። ፓኖም አስቆጠረ። ፓኖም ግብ አስቆጥሮ በብቅላ ስቴዲየም የታደሙትን የደቡብ አፍሪካ ደጋፊዎችን የደቡብ ሱዳን ደጋፊዎችን አጮቤን ያስረገጠው ምናልባት አቻ ያረግም ነው የሚመስለው። በጣም አስገራሚ ነው። ኤርሚ ምን ያህል ነው መሰለኝ ያው ዞና ታዳጊዎች ስለሆኑ በቃ ማበረታታት ብቻ እንደዛም ሊሆን ይችላል። ግን ደግሞ ከአቅማቸው በላይ እንደሆኑባቸው ሌላኛው ማሳያ ይመስለኛል። ትክክል። አንድ ማስኬጃ ነው። አሬባ ነው ጥፋቱን የሰራበት። ኳሱን ፍጹም ቅጣት ምቱ አስደናቂ ነበር። ፓኖም ግብ ጠባቂው ተመስገን በደንብ